እግዚአብሔር ካረዳ ማንም ሰው በተለየ እግዚአብሔር መድረክ ላይ ሊቆም አይችልም። ይሄ የእግዚአብሔር ቸርነት ነው። ለእግዚአብሔር ቸርነት ክብር በጭብጨባ እንሰጣለን። እግዚአብሔር ይመስገን ሰፍታችኋል። ባለራእዮች ደግሞ ራእይ ጭነዋል። ደስ ብሎኛል። በቤተክርስቲያን ጉብኝት እየሆነ ነው ያለው በብዙ ነገር። እግዚአብሔር ይህችን ቤተክርስቲያን ያሳድጋል። ጌታ ይባላል። የከበረውን የአምላካችን የእግዚአብሔርን ቃል የምንሰማበት ሰዓት ነው። ሁላችንም እንጸልይ። ተፈርተና ተከብረ የምትኖር ማንም ሊቀርበው በማይችል ብርሃን ውስጥ በቅድስና ወደር የሌለህ አምላካችን እግዚአብሔር ሆይ በጌታ በኢየሱስ ስም በእድሜያችን ላይ ስለጨመርከው ቀን እናመሰግናለን። እግዚአብሔር ሆይ ወንድሜ እንደተናገረው ፓስተር ሽሜ ሌሊቱን ሙሉ የት እንደተኛ ሳናውቅ በእውነት ሰው ተሸክሞ እንኳን አልጋችንን ቢያወጣ እስከማንሰማ ድረስ እንደ ሞተ ሰው ሆነን በተኛንበት ጥበቃ ስለበዛልን ተመስገን። አሜን። ይሄ ትልቅ ማስተዋል ነው ስለሰጠን ስለዚህ ጸጋና መንፈስ እናመሰግናለን። አሜን። እግዚአብሔር ሆይ ዛሬ እንደገና እድሜያችን ላይ ቀን ጨመርክ። አሜን። እንደገና ደግሞ ቸርነት አድርገህ ቃልህን በዚህ ቤት እንድንሰማ እንድንካፈል እድል ሰጠህን። አሜን። እዚህ በጣፉ አካባቢ ያለችውን አማኑኤል ብረት ቤተክርስቲያንን እንዳሳደግካት እንዳሰፋት እጅህ አብሯት እንዳለ እንዳይ ደግሞ እድል ሰጠኸኝ። አሜን። እኔም ባሪያ ደግሞ ከጸጋ እንዳካፍል እግዚአብሔር መልእክት ሰጠኝ። አመሰግናለሁ። አሜን። የቃል ፍቺ ያብራ። አሜን። ሕፃናት የሆነውን ጠቢብ ያድርገን። አሜን። ይሄ ወደ ክርስቶስ ራስ ወደ ሆነው ያሳድገን። አሜን። የልጅ መልክ በእኛ ላይ ይሳል። አሜን። የቃል የመንፈስ ኃይል በመካከላችን ይተላለፍ። አሜን። ይሄ ቃል የሚቃወም የትኛውም ኃይል በስሜ ተመታ ይሁን። አሜን። የጨለማ ኃይል ይመታ። አሜን። በዮሐንስ ወንጌል ምዕራፍ 17 ላይ ከምሰሙት ቃል የተነሳ ንጹሃን ናችሁ ብለሃል። የእግዚአብሔር ቃል ሕይወትን ያነጻል፣ መንፈስን ያነጻል፣ ነፍስን ያነጻል፣ የወደቀን የደከመ ስጋን እንኳን ያነጻል። እያነጻን ስላለ እናመሰግናለን። እየቀደስከን ስላለ እናመሰግናለን። በቃል መንፈስ አግኘን። የንዛዜ መንፈስ ይመጣ፣ የአዚም ኃይል ይመጣ። ቃሉ ከኔ ወደ ሰዎች ሲሄድ እንዳይገባ ወደ ልብ እንዳይገባ ወደ ጆሮ የሚከለክል ኃይል በኢየሱስ ስም የታሰረ ይሁን። ክብር ሁሉ ላንተ ይሁን በኢየሱስ ስም አሜን። እግዚአብሔር ይመስገን። የእናንተ ነገር እየለመለመ ይሄዳል በሚል ርዕስ ማካፍለው ካንኬሰን ለሊሳዴማ ከጀዱ መትዱሬ ለሊሳዴማ ካንኬሰን ከጀዱ ሲኒ ነገሬ ይለመልማል ብላችሁ ጻፉ። ካንኮ ኢላሊሳ ሃሌሉያ። ካንኮ ኢላሊሳ አሜን። ካንኮ ኢላሊሳ ሲያንድ ላይ በል ካንኮ ኢላሊሳ ነገሬ ይለመልማል በሏ። ነገሬ ይለመልማል። ኢየሱስ ጌታ ነው። የእግዚአብሔርን ቃል ከዘኍልቍ ምዕራፍ 17 ተነስቼ አነባለሁ። በኦሮምኛ በው ዘኍልቍ በው አለ ኦኬ። ዘኍልቍ ማለት ከዘፍጥረት ዘጸአት አለ፣ ከዘጸአት ዘሌዋውያን አለ፣ ከዘሌዋውያን ዘኍልቍ አለ። አራተኛው መጽሐፍ ነው። ሴራ ለኮፍሳ ሲሪ ክብር ለእግዚአብሔር። እሱን ቃል አነባለሁ። ምዕራፍ 17 ቁጥር 1 እግዚአብሔርም ሙሴን እንዲህ ብሎ ተናገረ። ለኮፍ በቆና ቁጥር ለኮፍ ተቆራካ በደንብ ስሙ። እግዚአብሔር ሙሴን እንዲህ ብሎ ተናገረው። ሙሴ ዳን ዋቀዮ ከሰደት ትሪ የእግዚአብሔር ንግግር ወደ ሙሴ መጣ። ጀቾኒ ዋቀዮ ገረ ሙሴ ተፈል እግዚአብሔር መንፈስ የሆነው ወደ ሰው መልእክቱን አመጣ። ዋቀዮ አፉረ ከንተኤቱ እርጋሳ ገረ ነማ ፊት ዛሬ ይሄ ታሪክ ይደገማል። ሴናሱን እንደበላማ እግዚአብሔር ድምጽ ወደ እኔ ይመጣል። እኔ ዋቀዮ ገረ ቆደ እግዚአብሔር ይሁን። ዋቀዮ ፋቶ ያው ማይኮች ስፒከሮች
ያግዙናል። ለወንጌል ስርጭት ጥሩ ናቸው። ጥቆና መገርጋሩ ካፈዱበተም ዓለም ለዘፈን ስትጠቀምበት እኛ ደግሞ ለስብከት እንጠቀምበታለን። ይለፋ ሰልባት ፈየደምቲ ዱቲሞ ለለባ ፈየደ ያማሩ መሳሪያዎች ወደ ለገጣፎ አማኑኤል ህብረት ቤተክርስቲያን ተጭነው ይመጣሉ። አሜን። ሜሻ በበሬዳን ገረ ወልዳ አማኑኤል ከነፈ አቤሉፋ በዓለም ምርጥ የሆነው ሙዚቃ መሳሪያ፣ በዓለም ምርጥ የሆነው ወንበር፣ በዓለም ምርጥ የሆነው ኪቦርድ ወደዚህ ቤተክርስቲያን ተጭነው ይመጣል። አሜን። ቴሶን ሜሻን ዋንቲ በርባችሰተ አዱኛ ላይ ጅሩ ዋንቲ በሬዳን ቢጠጋን ገረ ወልዳ ከናን ሃሌሉያ ክብር ለእግዚአብሔር ይሁን። አሜን። ስለዚህ እግዚአብሔር ሙሴን ተናገረው። ዋቀዮ ሙሴ ትዱበት ዛሬ ይሄ ታሪክ ይደገማል። አማስ ሴናን ኩን ትደበለመ ይዱበት እኔና እናንተን እግዚአብሔር ይናገረናል። አናፍሲኒት ዋቀዮ ዱበታ ለሳይለ እግዚአብሔር ሰውን ሲናገር ዋቀዮ ነመተና ዱበት እጃችሁን አንሱ። አርኬሰን ካፈታ እግዚአብሔር ሆይ ተናገር ይበል። ዋቀዮ ነት ዱበት ሌላ እግዚአብሔር ሆይ ተናገር ይበል። እግዚአብሔር ሆይ ተናገር ይበል። ዛሬም ትናገራለህ በል። በህልም ተናገር ይበል። በራእይ ተናገር ይበል። በቃል ተናገር ይበል። በምሳሌ ተናገር ይበል። አመሰግናለሁ። ጭብጨባቱ በዚህም ዘመን በኔ በዚህም ዘመን በመጋቢ ሽሜ በእናንተ እግዚአብሔር ይናገራል። በረከነስ አናኒስ ሳኒ ሲኒኒስ ዋቀዩ በረከነ ዱበታ ክብር ለእግዚአብሔር ይሁን። አሜን። በዚህ ክፍል ላይ እግዚአብሔር ሙሴን ተናገረው። ኩታ ከነቲ ዋቀዩ ሙሴ ትዱበት አነበዋለሁ። አንብሳ ለእስራኤል ልጆች ንገራቸው ሰበ እስራኤል ትዱበት ከእነርሱም እያንዳንዱ ከአባቶቻቸው ቤት አንዳንድ በትር ካለቆቻቸው ከአባቶቻቸው ቤት 12 በትሮችን ውሰዱ አለ። ኡሌ ቀበና ማቲ ኬሳ ፍረዳ ባጅ እያንዳንዱም ላይ በየበትሩ ላይ ስማችሁን ጻፉበታል። ኡሌ ሰነ ጉባራት ሶ ተቆንቶ ከሰነት መቃከሰን በረፈዳ በትርም ለአባቶቻቸው ቤት አለቃ ይሆናልና በሌዊ በትር ላይ የአሮንን ስም ጻፍ አለ። ኤጋ አቺቲስሞ ሞቲ ዋንታ ኦፉ ማነሰረቲስ መቃ ሌዊ ሰናሞ አናሮን ሰናሞ በሬስ ይያለ ከናንተ ጋር በመገናኝበት በመገናኛ ድንኳን ውስጥ በምስክሩ ታቦት ፊት አስቀምጡታል። ድንኳናን ሲከሰተችት ብረት አርገሙ ከሰሞ ሰንዱቅ ከዋቀዮ ካለ እናንተ ታዛችሁ 12 በትር ላይ ስም ጽፋችሁ ስታስቀምጡ አንድ ነገር ይሆናል። እሲኒ አጅጀምተኒ ኡሌ ቁደ ለማን ከነ ጉባረት መቃ ከሰኖ ጻፍተኒ ዋንተ ቆጥታለ እንዲህም ይሆናል አከስቱታ የመረጥኩት ሰው በትር ያቆጠቁጣል። አፍሌና ኡሌና ይፍለን ደሞ ይላታየ በእናንተም ላይ የሚያጉረመርሙባችሁ የእስራኤል ልጆችን የሚነኩ ሁሉ ይጠፋሉ አለ። እስኒረት ከንጉንጉማን ሰበ እስራኤል ረት ካንካው ኢሳኒን በዱ ይት አሁን ጆሮና ልባችሁን በኢየሱስ ስም ስጡኝ። አመለፕለ ከሰኒ ጉረ ከሰና ይርጊሳ እግዚአብሔር ለሙሴ ነገረው። ዋቀዮ ሙሴ ትዱበት እስራኤል 12 ነገድ ነው። እስራኤልን ቆሞ ቁደላማ በነገድ በቋንቋ የተወሰነ ህዝብ ነው። ቆሞ ዳፊ ቆቃን ከን ገርገባይቶ ስለዚህ በ12ቱ ነገድ ስም 12 የደረቀ በትር ቁረጥና አስተካክለ የ12ቱን ነገድ ስም ጽፈህ በቤተ መቅደስ ውስጥ አስቀምጥልኛል። አማስሞ ሙቁሌድ መቆጋም ኮጎጋተ የከና መቃዱ ማሳኒትን በሬሲ መነ ቁልቁሉ ማከሰ ካይገደ እስራኤል ስንት ነገድ ነው? እስራኤልን ሜቃ ጥቂቶች ስለነበሩ 12 ናቸው። ዛሬ ያለችውን እስራኤልን የፈጠሩት 12ቱ ነገድ ነው። እስራኤል ለማጅርቱ ከነኡሜ ኢሳን ኩደ ለማን ሰ ከ12ቱ ነገድ አንደኛው ነገድ የይሁዳ ነገድ ይባላል። ኢሳን ኩደ ለማን ከሳ እኒ ቶኮ ይሁዳ ጀጣ ከይሁዳ ነገድ የኢየሱስ ክርስቶስ ዘር ሐረግ መጣ። የነ ዳዊት ዘር ሐረግ ቆሞሳኒ ሰነ ከሳ ከን ዳዊት ባች ከሳ ማለት ነው። ኢየሱስ የይሁዳ አንበሳ የሚባለው ከይሁዳ ነገድ ኢየሱስ መጣ። ከናፍ ለንጨ ይሁዳ ከጀነሙ ኢየሱስ እቺ ዋንዱ ቀለተ ተመልከቱ 12 ነበሩ። ከ12ቱ አንዱ የይሁዳ ነገድ ነው። ከይሁዳ ነገድ ማን መጣ? ኩደ ለማቱራኒ ኩደ ለማን ከሳ ኢሳን ከሳ ይሁዳ ከሳ ይዱፈ ኢየሱስ ደግሞ እዚህ ነገድ ውስጥ ወደ ሌለነው ወደ አህዛቦቹ ወደኛ መጣ። አሜን በሉ። እኒ ሞሳን ከሳ በየሙ ገራ ከምብራ ዱፍኒ ከተገኘ ዱፈ ከዛ እኛ ስንቀበለው ከዚህ ከእስራኤል ነገድ ጋር አብረን ገባን። እኛ ንሲመቱ ሞኑት ሲሞ ወረቁደ ለማን ጋር እጅ ወዲንገል ስለዚህ እኛ አሁን እስራኤላውያን ነን። ነታማ እስራኤል ተየናም ግን የምድር እስራኤል አይደለም። እስራኤል ይተብ የለፈራ ምት በሰማይ የእስራኤል ህዝብ ነን። ሰሜቲ ጆሌ እስራኤል ተየ እስራኤል ማለት የእግዚአብሔር ህዝብ ማለት ነው። የእግዚአብሔር ህዝቦች ነን። እስራኤል ጀቹን ደግሞ ሰባ ዋቀዮ ጀቹላ እቺኛዋ መካከለኛ ምስራቅ ያለችው እስራኤል ላታቀም ትችላለች። እስራኤል ሽም በከራ ባጅ ሁሉ በቁዲ ሱደለ እስራኤል ላይ ነኝ ስትይ አላቅሽም አላቅም ልትለት እስራኤል ለተወየተ ሲም በቁዲ ሱደለ ግን በመጽሐፍ ቅዱስ ትርጉም የገባን እስራኤል ማለት የእግዚአብሔር ህዝብ ማለት ነው። መጽሐፍ ቁልቁሉን ከነቲ ደግሞ ሰባ ዋቀዮ እስራኤል ይሄ ደግሞ ለያዕቆብ እግዚአብሔር የተናገረው ነው። ትዝ ይላችኋል። ከነ የቹን ደግሞ ዋቀ ያዕቆብ ድርሴ ከዱበት ነው። ስምህን እቀይረዋለሁ አታላይ ነበርክ ያዕቆብ የሚለውን እስራኤል ብዬ እጠራሃለሁ። መቃገኝ ጂራ አት ጎበምሳ ቱርተ እስራኤልን ሲንጀ አንተ የብዙዎች አባት ነህ። አቲ አባ
ያ ቃል በክርስቶስ ኢየሱስ በኩል ወደኛ መጣና እኛ እስራኤላዊ ሆነን ግንድ ውስጥ ገባ። ከናፍ ሰገሌን ሱን ከራሳ ዱፌቱ ከራ ሰነት ደባለ በሰማይ የእግዚአብሔር ሕዝብና እስራኤላዊ ነን። አሜን ነው። ሰሚረቲ ሰበዋቀዮ ፊ እስራኤል ተጀላም አሁን እዚህ ክብር ላይ ገና ጅምር ስለነበር በጣም ጥቂት ትውልዶች ስለነበሩ አሲት ጀልቀው አንተ ባየት እኮ አንተ ዳኒ 12 በትሮችን በ12ቱ ነገድ ጽፈት ስም ጽፈት ቤተ መቅደስ ውስጥ ታቦቱ ስራ አስቀምጥልኛል። ሁሌ መቃወር ለሞት ሰናቲን ጫፊቲ መነቁሉ ማከሰ በከ ታቦተ ሰነ ካይ ይላል ለባሩ በትሩ በዛ ሰዓት ምን ማለት ነው? ልክ አሁን ኦርቶዶክስ ቤተክርስቲያን ውስጥ ያደርኩት እኔ መቋሚያ የሚባል ነገር አለ። ኦርቶዶክስ ከሰቲ ከነኒ በይጉዳ ማለት አይቹዳ መቋሚያ የሚባል ነገር አለ። ሲደክመን እንደዚህ ተደግፈን እንቆማለን። መነኮሳት ይቆማሉ። ኦርቶዶክስ የረጠይ ላልተንሴ አከሲቲርከቱ አበተኒቱ አይ ተደግፈው ይቆማሉ። መቋሚያ እሱ ነገር ከብሉይ ኪዳን የመጣ እነቺ ብሉይ ኪዳን ብራ በትር ነው። ውሌዳ እግዚአብሔር ሙሴን በትር አስይዞት ነበር። ዋቀዮስ ሙሴን ቀብሲሴ ቶሬ ውሌዳ ስለዚህ ላችኋል ቀይ ባህርን በምን ምታዋለው? በበትር ያለቱ ገላለም ኤርትራ ዲማ ማልጎዴ ውሌ አረጉት ይሄደ ዋቀዮ በትር የስልጣን ምልክት ነው። ውሌ መለቶ አንጎቲ በዛን ጊዜ በትር የእግዚአብሔር የቅባት ምልክት ነው። ባረሰነ ከሰቲ ዋቀዮ ራዲበተ ነማከነ ሜዳ የእግዚአብሔር ኃይል የሚገለጥበት ሁምኒ ዋቀዮ ከራቲ ሙለቱ ቶሬ ክብር ለእግዚአብሔር ሲሉ ዋቀዮ ፋታው አሜን በሉ። አሜን። ቅድም ወንድሜ ባነበበው በመዝሙረ ዳዊት ምዕራፍ 23 ላይ ፋርሳ ዳዊት ግለም ሰደት በከነ ዱቢሴ በትርና ምርኩዝ እነሱ ያጽናኑኛል አለ። ኡሌን ከቲ ከናን ከሱን አነጀጀቤሱ በትሩ ማንን ይወክላል ማለት ነው? ኡሌ ማለት ኪሳ እግዚአብሔር መደገፊያችን ነው። ዋቀዮ ከትር ከኑ ቢደክመን እንደገፍበታለን። የሙደደምነ ከትር ከኑ ቢደክመን እንተኛበታለን። የወደደምነ ረፍና ቢርበን እንበላበታለን። የቤሎፍኔ ሲራያና አሮጌ ያረጀ ሽማግሌ በበትር እንደሚደገፍ እኔ ደላባኒ ሲሞ ክዛራ የኛ መደገፊያ እግዚአብሔር ነው። ከገኘ ሞይር ኮንገኘ ዋቀዮ አያት በትሮቹ ማንን ይወክላሉ? የምንደገፈውን ኢየሱስን እንዴ መኝም ላለቶቹ ካሉቲ ቤትን ጎፍታ ይዘ ስለዚህ እነኚህ በትሮች ወደ ቤተ መቅደስ አስገባና አስቀምጥልኝ። ኡኔ ወንከነ መነቁልቁል ማትካይቲ ለፈቃ ካቺ ካየደ በእርግጠኝነት በትር ወይም እንጨት ከቆረጣችሁት ይደርቃል። አኮ ቤከሙ ሙከተ ቆሞርተን ይጎጋ እነኚህ እንጨቶች የደረቁ ናቸው። ሙቆኒኩ ጎጋል ስለዚህ እግዚአብሔር እንደዚህ አለ። ዋቀዮ ከሰ በማግስቱ አንድ ነገር ይሆናል አለ። ገነመቲ በሩ ዋንተ ከ12ቱ ነገር የመረጥኩት ለቅባት ለአገልግሎት የመረጥኩት ሰው ወይም ነገድ በትሩ ይለመልማል አለ። ነሞኒ ኩን ለማን ፍለማንኩኒ ኡሌንሳኒ ማንታ ኢለታጀ በትሩ ምን አይነት ነው አልኩኝ? ኡሌንሳና ከሚቲ እርጥብ ነው ደረቅ? ጎጋ ተናገሩ። እርጥብ ነው ደረቅ? ደረቅ ደረቅ ይለመልማል። ዋንተ ጎጋኒ ለሊሳ እርጥብ ነው አይደል? ሊለመልም የሚችለው ከተከላችሁት ለሊሱ ከነንደው ከሊሳ እግዚአብሔር ካለ ግን ደረቁ ይለመልማል። ዋንተና ጎጋቱ ለሊሳ ሃሌሉያ። ዛሬ መልእክት አለኝ። አረ እርጋን ቀባ ነገር ለደረቀባችሁ መልእክት አለኝ። ዋንስ ጀላ ጎገረቲ ዱባ እግዚአብሔር ነገራችንን ያለመልማል። ይሄ ነገር ጠውልጓል ለምትሉ ይሄ ነገር አልቋል ለምትሉ እኮ አበት የረቁም የረየበት ዛሬ መልእክት አለኝ። አረጋሲ ቀባ እግዚአብሔር ላይ ልባችሁን ጣሉ። ዋቀዮቲ ለበከሰን እግዚአብሔር ላይ ተነገሩ። ዋቀዮቲ ከዳም እግዚአብሔር ነገራችሁን ያለመልማል። ዋቀዮቲ መከሰን ለሊሳ ባለቀና በሞተ ነገር ላይ ልምላሜ ያደርጋል። ዱአኔ ለሊሲ ሰዋል ስጩና አሜን በሉ። ጌታ ላይ የተደገፈ ሰው የደረቀ ነገሩ ይለመልማል። ነምኒ ጎገተር ከቴ ከጎጌቱ አንሳ ለሊሳ ከጎናችሁ ላለው ሰው እንደዚህ በሉት፣ በጌታ ድርቀት የለም። ጎፍታን ተታፈና ጎጌሲን ጅብራል ሃሌሉያ። አንዳንድ ሰው መንፈሳዊ ህይወት የደረቀብኝ እስቲ ፓስተር ጸልይልኝ ይላል። ነሞኒ ቶኮ ቶኮ ጅሬኝ ቆፉራ ኢንጎጌን አፍከረ ከፓስተር በፊት ግን ኢየሱስን ጠርተህ ተንበርክከ በኢየሱስ ፊት ብትጸልይ ደረቁን ለምለም ያደርጋል። አቲ ፓስተር ድራው ቶኮፍታ ፍረት ከረተ ጅሬኝ ከሞ ኢለሊሳ ትንሽ ድርቀት ተሰማኝ፣ መንፈሳዊ ድርቀት ተሰማኝ፣ መኝታይም ላይ ቅዠት መጣ አካል መነጥማ በከጂ ሲጨቆቲ ቃጃ አንጅራ ጎጊሰን ተጠጋማው ጀት ቸርች መሄድ አቃተኝ፣ አስራት ማውጣት አቃተኝ ካል ወልዳለቁ እንደጠበ ኩርኔ ከፈሉ እንደጠበ ድርቀት ከተሰማ ጎጊሲው ሲተጋማው ወንድሜ መልእክት አለኝ። እርጋን ሲፍ ቀባ ወደ ሕያው አምላክ ወደ እግዚአብሔር ወደ ክርስቶስ ኢየሱስ ተጠጋ። ገረ ጅራተ ሰደ ገረ ክርስቶስ ሲት የደረቀ ነገርን ያለመልማል። እኑ ዋንተና ለሊሲሳ ማን ነው አሜን ቢል? አሜን ጩና አሜን በል። አሜን አሁንም ትገቡ ነገሬ ይለመልማል በል። እኑ ኮነ ኢለታ ሃሌሉያ። በማግስቱ ጠዋት ገና በሬ ገናማ ወደ መገናኛው ድንኳን ካህኑ ሲገባ ገረ ዶንካንቻ ያው ገሉ ሎቢ የገቡ ስንት በትሮች ናቸው? ኡሌ መከቱ ሰይኔ ሰዎች አንዳንድ ሰዎችን ልጠይቅ እችላለሁ። ነሞቶ ኮቶ ካፈዲና ናናጋም ኮመሰ ተከታተሉኝ ለመረዳት። ሲንን ስለዚህ ፎከስ አድርጋችሁ ስሙ። ስለዚህ ነደገፈታ ስንት በትሮች ናቸው መቅደሱ የተቀመጡት? ኡሌ መከቱ ማነ ቁልቁሉ ማሴ ጠዋት ሲነሱ ግን አንድ ነገር ሆነ። ገነመና ካዋንተ ኮታይ ከ12ቱ በትሮች ውስጥ አንደኛው አቆጠቆጠ።
ኢሳን ሳንኩ ለማንገስ ተኩ ለምለም ቅጠል አቆጠቆጠ ማልጎዴ ኢለዲሴ እርጥብ ሆነ ጂአቴ ልክ እንደተተከለ ነገር ለመለመ አከሰተ አበቴቲክ ለሊሱ ጀልከበ ለቱታ ይሄ መሰሶ ሲለመልም ማለት ነው ሙክቲ ጎጋኩን እኒኩን አንላቶቹ ይሄ መሰሶ ደርቋል ኩዲ ጎጋ ሲለመልም እንደማለት አከኒ ለቴት ይላል ጠዋትና ሙሴ ሲገቡ ሙሴ ፋና ሴናኒ ለምለም ሆነ ለቴት አርገን ምን ሆኗል ለቴት ምን ሆኗል ለቴት ሲለመለማ በል ድጋ ሙሴ ኢለቴ የደረቀ እንጨት ለምን ሙክቲ ጎጋ ኢለቴ እግዚአብሔር እንደዚህ አለ የመረጥኩት ይሄ ነው በፊት የሚቆመው ዋቀዮ ከሰ አንን ፊላን እሰከና አንፎለ ቆድረሳ እሱ የሌዊ ነገር ነው አለ ከነገዶች አይኒ ሲሞ ቆሞሰነ ኬሳ ከሌዊት ለምን መሰላችሁ ይሄንን ድራማ የሚመስል ታሪክ እግዚአብሔር ይሰራል ማለፍ ድራማ ከፈቃዱ ጎፍታን እንጀት ጥያቄ ስለምጠይቅ ወደ ሌዊ ጋፊን ጋፈጠና ይላላ 12ቱ የእስራኤል ልጆች ሁሉም ቤተ መቅደስ መቆም ፈለጉ ጆሌ እስራኤሉን ወንድም ሳኒ ማነ ቁልቁል ማስተካበች ወርማለ የመጡ እኛም ማጠን እንፈልጋለን እኛም ማገልገል እንፈልጋለን እኛም መሰወት እንፈልጋለን ኑቲ አርሱ በርባና ጀደኔ ኩመሳን ፈቁቁሪ ካ እግዚአብሔር ደግሞ የፈለገው አንደኛውን ነገድ ብቻ ነው ሌዊ ነገድ ብቻ እንዲያገለግል ዋቀዮሞ ቆሞ ተቆ በርባኔ እንሲሙ ከለው ሌወተ ታይ ለምንድነው 11ዱን መቅደስ እንዳይገቡ የፈለገው የሥራ ድርሻ ሰጥቷቸዋል ስራ ፈቶች አይደሉም ማለት ቢሳን ኩደ ተቆ ከንሴ ነገ አንዳንዱ እያረሰ እርሻውን ወደ ጎተራ ያስገባል እኒ ተቆ ቆቴቱ ቆነሳሰና ገረ ጎተራ አንዳንዱ ከብት እያረባ የከብት አስራቱን ወደ ቤተ ክርስቲያን ያስገባል ካኒ ሞሪ ኦርሲሳ ቡአሳሞ ኩርኔሳሞ አንዳንዱ ወታደር ሆኖ አካባቢውን ከጠላት ይጠብቃል እኒ ተቆ ሞ ወታደረ ተኤ ናኖ ሄጋ ሁሉም የሥራ ድርሻ አለው ሁንዱምቱ ገይቀው ወደ ቤተ መቅደስ ገብቶ ማጠንና ማገልገል ግን ሌዊ ብቻ ነው ያለው መነ ቁልቁሉማ ሴኔ አርሳ ዲየሱ ከነ ደሞ ሌዊ ዱዋ ሙሴ የነ ሌዊ ነገር ብቻ ነው ያለው ሙሴፋ ሌዊ ከንታ ይሄ እንግዲህ የብሉይ ኪዳኑ ስርዓት ኩኒሞ ሴራ መነ ብሉይ ኪዳን ላይ ከፉወፋ ዘር ተመርጦ ነው አጭ ከሰቲ ቆሞቱ ፊላማ ወገን ተመርጦ ነው አገልግሎት ቆሞ ፊላማች ፐርፌክት አይደለም ብሉይ ኪዳን አከት ይፋ ወን ሙዳታ አንዳንድ ነገሮች ብሉይ ኪዳን ፐርፌክት ስላልሆነ አዲስ ኪዳን መጣ ከናፊዩኒ ዋን ይፋ ዋልን ታለፊዩ ከቋራን ነው ፌር አዲስ ኪዳን ፐርፌክት ነው አዲስ ኪዳን ፐርፌክት ነው ዋን ሙዳታቴ ስለዚህ ብሉይ ኪዳን ላይ ጥቂት ሰው ተመርጦ ስለነበር ያገለግል የነበረው ክርክር ሲነሳ እግዚአብሔር ልዩነት አደርጋለሁ በትር ቁረጡና የደረቁ በትሮችን ወደ ቤተ መቅደስ አምጡልኝ ከናፋኒ አካታ ከራን ደሞ ዋንና አዳዱማኑ ዋንቴ አናፊ ሙክቸ ሙራቲ አጭመነ ቁልቁሉ መከ የሌዊ በትር አቆጠቆጠች አጋ ኡሌኒ ወረ ሌዊ ስኒ ለሊስቴ ስለዚህ እግዚአብሔር ሌዊን ነው የመረጥኩት እና ዋቀይ ሌዊ ብላቴ ኢየሱስ ጌታ አሜን ክርክር ሙግት ቆማል ጋሞርሚ ክርክሪን አበደሞ ማናበን በህይወታችሁ ውሳኔ መፍትያታችሁ በምትከራከሩበት የግል ጉዳይ እዚህስ ጅረኛ ከሰጠቲ የቤተ ክርስቲያን ጉዳይ ዋይ ወልዳ ክርስቲያና እግዚአብሔር መጥቶ ውሳኔ ይስጣችሁ ሙርቶስኒ ባገር አሜን ነው አሜን በፍርድ ቤት ለምትከራከሩ ሰዎች ማነ ሙርቲቲ ወረ ሙርሚ ቀብዳ ፍረድልኝ ለምትሉ ሰዎች ና ሙርቲቲ ወረ የቻየ እውነቱን ግለጥልኝ ለምትሉ ሰዎች ዋቆና ባዝ የታቀ እግዚአብሔር መጥቶ ይግለጥላችሁ ዋቆና ይፋባስ ምንድነው ወዴት ነው የሚሄደው ለምትሉ ሰዎች ኤሰንዴማ ማይለ ከጀቻየ አቅጣጫ ምሪት ለምትፈልጉ ሰዎች ከለቲ ወረ በርባደ እግዚአብሔር ወርዶ ይፍረድላችሁ ዋቆና ይፋባስ አቅጣጫ ያሳያችሁ ከለቲ ይፋባስ ይህ ዘኍልቍ ምዕራፍ 17 ላይ ግራ ሲገባቸው እግዚአብሔር መጣና ፈረደ ምን አሉ ዋቆና ሙርቴ ሰርጊቱ የደረቀ በትር ለምልሞ ፈረደላቸው ሙክቲ ጎጋል ለሊሴ ስለዚህ ሌዊ ያገለግለኛል ሌዊ ነተጃጅ ላይ ወንድሞቼ ታሪክ ላወራላችሁ አይደለም አሁን ብሉይ ኪዳን የወሰድኩት ዛሬ ያለነው አዲስ ኪዳን ዛሬ ያለነው በኢየሱስ ዘመን ነው በኢየሱስ ከስጀራል አሁን ዘር ቀለም አይመረጥም አማ ቆሞን ፊሊ አሁን ለንግስና ለአገልግሎት ብሔር አይመረጥም አማ ተጃጅላት ሞቱ ማዳፍ ቆሞን ፊለም እግዚአብሔር ግን ሁላችንን ከነገር ከቋንቋ ከዘር ከሃይማኖት ጠርቶናል ዋቀዮ ቆሞ ጋራጋራ ቢቆ ጋራጋራ ከሰን ዋሜር የደረቀ ነገራችንን አለምልሞ በህይወት ኑሩ ብሎናል ጅሬነ ከነ ቦክስ ጎጋ ለሊሲሴ ጅሬኘት ጅራና እንጀራ ክብር ለእግዚአብሔር አምላክ አሜን ዛሬ መልክቴ እንደዚህ ነው እርጋቆ ሰከና ወደ እግዚአብሔር የተጠራ የደረቀ ሰው ይለመልማል አሜን ዋቃቲ ዋመ ጎጋ ዮቴዩ ለሊሳ ይሄ በፊታችሁ ቆሞ የምታዩ ሰባኪ
ለለባን ፉንደ ከሰን ተርጊተን በአንድ ወቅት የደረቀ ህይወት ነበረው። የሮተኩ ጎጋቱሬ በሱስ የተመታ ህይወት ነበረው። ሱሲን ቀበማራ በጣዖት አምልኮ የተመታ ህይወት ነበር። አቆሊ ያዳዳ ዋቀፈማቱሬ በጨለማ ዓለም የተያዘ ሰው ነበር። ጅረኝ ዱካና ነመቀበሜዳ እንኳን ወልዶ ልጆች ሊተካ ይቅርና ዳልቼ ጆሌ በከቡሱ ለራሱ እንኳን ሊኖር የሚችል ሰው አልነበረ። ሂሳብ ጅራቹ ነው መንደኝ አንድ ቀን ግን ጌታ ኢየሱስ ሰፈሩ መጣ። አንድ ጎጋታ ቆፍታ ቀረበን ሳለ ህይወቱን አገኘው። ታሪኩን ቀየረው። አለመለመው። ደረቅ ነገር ለመለመ። ለብዙ ትውልድ አባት ሊያደርገው ጠራው። ልጅ እንዲወልድ ትውልድ እንዲያስቀጥል ጠራው። ሃሌሉያ። እንደገና ደግሞ የእግዚአብሔርን ወንጌል እንዲያገለግል ጠራው። ዛሬ እናንተን የመሳሰሉ ብዙ ትውልዶችን በመላ ዓለም ላይ እንድንወልድ እንድናሳድግ እግዚአብሔር ልምላሜን አወጀ። ስለዚህ አከከሰርከና አከነሞኒ ባየታኒ ኑረቲ ማልጎለ ለሊሱ ዋቀው ለብሰ ወደዚህም ሰው ስመጣ እንደዚህ ወደ እናንተም ስመጣ እንደዚህ ደረቅ የነበራችሁት ጎጋቱርተስ ምንም ምትዘበዳ የነበራችሁት ዓለም ልሞ ለሊሲሴ ትዳር ሰጥቶ ልጅ ሰጥቶ አትወልድም የተባለችውን መሃኗን ጽንሷን እንድትዘር ዘር እንድትይዝ አድርጎ ያለመለመ የመራ ጌታ ስሙ የተባረከ ይሁን። ወገኖቼ ሆይ እቺ አሁን ያላችሁባት አማኑኤል ህብረ ቤተክርስቲያን በአንድ ወቅት ምድረ በዳ ነበረች። በአንድ ወቅት ጥቂት ነበረች። እግዚአብሔር አለመለማት፣ አሰፋት። በመላ ድፍን ኢትዮጵያ ታሪክ ተሰራ። ኢትዮጵያ ምድር ላይ አማኑኤል የሌለችበት ቦታ የለም። በአንድ ወቅት ከመቅደስ ውስጥ ከቅዱሳን ጉበዛ መቋሚያ ከሚይዘው ትውልድ ውስጥ እግዚአብሔር ደረቅ ህይወታችንን አለምልሞ ጠራ። መነ አመንታ ብራ ከሳ መቆማ የተቀበተኒ አጭ ከሳ ጎጋ ከቱረን አጭ ከሳ በለሊሴ ዛሬ በመላው አምስቱ አህጉር ላይ ይቻማኔል ብር ቤተክርስቲያን ድኞታ ከነቲ ሻነን ጀዳማን ረቲ አርገምቲ እግዚአብሔር አለመልመን እግዚአብሔር ያለመልማል። ስንቶቻችን የጌታ ውለታ አለብን? በትዳር ለምልመናል፣ በስራ ለምልመናል፣ በህይወት ለምልመናል። ያለ ጌታ ደረቅ የነበርነው ሰው መልካችን አምሯል፣ ለብሰን አምሮብናል፣ የምንበላ የምንጠጣው አግኝተናል። እኔ የሚገርማችሁ በዓለም ሆኜ በፍጹም እንደምወልድ ሐኪምም ታሪክም ሰይጣንም የሚነግረኝ እንደማልወልድ ነው። ቢየለፋ ከነ ጉባር ኤሮዶ ከናንቶሬቲ ማን ያላስ ሰይጣኒስ ዋንቱ ተለፈ እንደማይኖር ነበር ይናገር ይናገር አከንቀለን ቀምኔት ነጭ ትውልዴም በሞት በእርግማን እያለቀ ነበር። አሎን ቆሞ አባሳና ከዱማንቶሬ ኢየሱስ ግን ወደ ህይወት ይመጣ። ኢየሱስ ገሩ ገረጀኛ ቆ ልክ ሲመጣ ግን ልምላም ይሆን ጋፈለ ይሁንሉ ለዚህ ሃሌሉያ አንድ ሰው ይጩና ለመልማለሁ በጌታ እየለመለምኩ ሄዳለሁ። ሃሌሉያ አሜን። እግዚአብሔር ይባረክ። ይሰራል ወዶ ሰው ነው ይሰራል። ይሄን የሚያክል ቃል እየተሰበከ ይሄ ራሱ ይለመልማል። አሜን አሜን። የደረቀ ነገር ይለመልማል። አሜን። ወደ አዲስ ይቀየራል። ገና አራት ይጅራማ። ክብር ለእግዚአብሔር ይሁን። አሜን። ኢየሱስ ክርስቶስ ትናንትና ዛሬም እስከ ለዘላለም ሕያው ነው። አሜን ሃሌሉያ አሜን። ቅድም ፖስታ የወሰዱትን ሰው እያየው ነበር። ለማ ፖስታ ከተሰነ ላላንቶ ነው በዚህ ሰው ህይወት ላይ አሁን ጠላት ምን ነበር ያቀደው? ጀሪኛ ነማካራት ዲን ማሉ ሜትሮ ድርቀት ነበር ያቀደው። ጎጊሰ ያደት ሞት ነበር ያቀደው። ቱ ያደት ምን አለ ፓስተር ወደ ቸርች መጥቶ አለ ገረ ወዳዱ ፈይ ተጠለይላችኋል። ከነቴ መንፈስ ተካፈሉ። አፉረ ቆደ ዓለም ላሚው መንፈስ ተካፈሉ። ወይተ ነመለለ ሲዘር ቁፉ ይርማታ ዛሬ ለመለሙ አረ ለሊሰኒ ነው ጭራሽ ከልምላሜ ፍሬያቸውን ይዘው መጡ። ይተረደርበኒ ይሞ ሰኝሳኒ ፍሬን ይፈ ነው ታሪክ ሴናንካን ይሄ ወደ ሞት እየሄደ ያለውን እየደረቀ ያለውን ዓለም ደግሞ ታሪክ የሚቀይር ጌታ ስም ይባላል። ገረዱ አትከንደነ ጎጋሰተ ጅጅሬ እኔ ሴና ገልቤስ ዋቀ ቆም ውስጥ አይችሉም። እሺ ጄን አንሳ ኦሮሚያ የሚችሉት እለመልማለሁ እለመልማለሁ ረጅም ዕድሜ ጠግባለሁ ድገምና ሃሌሉያ መቆም አይችሉም። አባቴ ልጸልይለት ስለ ልምላሜ ነው እያወጅኩ ያለሁት። እግዚአብሔር የደረቀ አጥንትን አለምልሞ ታሪክ ይቀይራል። አሜን። መጨረሻ ላይ ጸልይሎታል፣ ይለመልማል። አሜን። ክብር ለእግዚአብሔር ይሁን። አሜን። የኛ
ለሊሲሳ የእኛ ጌታ ያለመልማል። ከኛ ለሊሲሳ የእኛ ጌታ ታሪክ ይቀይራል። ሴና ጅጅራ ጎፍታ ኢየሱስን ስንከተል በምክንያት ነው። ጎፍታና ዱካቦኑ ሰበበ ቀብና አይወልዱም የተባልነውን እኛን ልጆች ሰጥቶን አይተን እንዴሱ ከንጀዱ ሙጫ ከኒሲሴራ ፍሬያማ አይሆኑም፣ ሰው አይሆኑም። ነመንታቱ ኡማንጎቱ የላይ ከን ድሮ ባሌ እንደዛ ነበር። ህፃናት ናቸው እኮ ውሪ እኮ ናቸው። ዝም ብሎ ነው የሚጮሁት እንባል ነበር ነው። ኢጆሌዳ ገቲን ቀበን ወር ሙንጀ እንቱረን ዛሬ አገር እየመራ ነው። አሜን ነው። አማ ቀሩ ብየ ገገሳ ጀራው ትልልቅ ሴክተር የያዙት አማኞች ናቸው። ዛሬ አማ ደጎ ጉዳይ ወደ ቀበተን ይጅረን አመንቶ ተዳ ከፍተኛ በሆነ የፋይናንስ አቅም ላይ ትልልቅ ኤንጂኦ ላይ በታማኝነት እየተቀመጡ ያሉ አማኞች ናቸው። ኤንጂኦ ጉዳ ጉባረ በከደ ጉዳ ከንጀረን አመንቶ ተዳ መቀበል እናገራለሁ። ልምላሜያችን እየጨመረ ይሄዳል። አማ ይተኒማ ለሊሱ ከየት ደበላ ደማ በጌታ ላይ ተጠቅተናልና ልምላሜያችን እየጨመረ ይሄዳል። ወጣቱ መጠነ ጀራባተ ለሊሳ ደምና ውበታችን እየጨመረ ይሄዳል። ወበረን ሚከኛ እትፈፋ ደማ ድምቀታችን እየጨመረ ይሄዳል። ደበላ ደምና ክብር ለእግዚአብሔር ይሁን። አሜን። ጨምራል። ደበላ ደምና ለተጣፉ ቤት አማኑኤል ህብረ ቤተክርስቲያን ከዚህ በኋላ መቀነስ የለም። አማኑኤል ጣፎ ከስጁቱ ከነቦደ ይረቻ ደም በሰው ኃይል እየለመለምን እንሄዳለን። ሁሉ ነማዲ ባየቻ ደምና አሜን ይባላል። በኢኮኖሚ እየፈረጠምን እንሄዳለን። አበኛነስ ደበላ ደምና በቅባትና በጸጋ እያደግን እንሄዳለን። ዲበታ ባያናንስ ደበላ ደምና ክብር ለእግዚአብሔር ይሁን። ፍድዋ ከይፋቶ ምድሪቱን እየወረስን እየለመለምን እንሄዳለን። የለማከነ ሐላቲ ለሊሳ ደምና ምክንያቱም ወደ ኢየሱስ ተጠግተናል። እሱ ደግሞ የልምላሜ አምላክ። ሰበቢን ሳይሰት መጠን ረኒሞ ዋቀነ መዳሊሲ ሱዳ ብዙ የሃይማኖት አባቶች አመን አቦቲን አመንታ ገራገራ ወሮችን በስያሜ ሰጥተው ይናገሩላቸዋል። ጂኦታ መቃት ሞጋታኒ ትሉበት ለምሳሌ ግንቦት የድርቀት ወር ነው የሚሉት አይደል? ኢትዮጵያ ላይ ጃ ግንቦት ጀኑ ገና ጃ ጎጌሳት ሰኔ፣ ሐምሌ ምናምን ደግሞ የዝናብ የልምላሜ ወቅት ነው ይላል። ሰኔ ናሴሞ በኤሮ እቲ እሱ የዓለም የሜትሮሎጂውና የምህዳሩ ታሪክ ነው። አይ እንኩን ሴና ጀሮፊ ሐለቅሌሳ ጅጅረማ ደሙ ነው። የኛ ኢየሱስ ግን በማንኛውም ሲቹዌሽን፣ በማንኛውም ወር፣ በማንኛውም ቀን ልጆቹን ያለመልማል። ዋቀየ ከኛ ጋሩ የሮ ሁንዱማ ጉያ ከምከሰትዩ ነው ለሊሲሳ ብዙ ሰው ግንቦትን ለጋብቻ አይፈልገውም። ነሞንድ ባይ ግንቦት ጋይላፊ ባባደ በኢትዮጵያ ታሪክ ብዙ ሰው ግንቦት ላይ ልጁን አይደለም ሰርግ አይደለም ጋይላ ራወተን ግንቦት ምክንያቱም ግንቦት የተሰጠው ለመናፍስት ዓለም፣ ለድርቀት፣ ለጉስቁልና ሰይጣን እንደሚሰራ ቦረንትጫ ዳልሞት እንደሚሰራ ተደርጎ ነው ኢትዮጵያ ላይ ቢነገር። ከኢትዮጵያት ከሞጋፈ ቤሩ ጎጊንስ አባርሰ ዋን ዳንዳ ከከቡት ይላል። ወደ ጌታ ከመጣው በጊዜ ጀምሮ አማኝ ግን የሚያገባው እንደውም ግንቦት ላይ ይለመልማል። ነምኒ ፉዱ እንደውም ወርቅ አመንቶኒ ግንቦት ይላ ብዙ ሰው ግንቦት ላይ ያገባ ሰው ልጅ ይሞትበታል፣ መሃን ነው፣ ዘር አይበቃለት አይበቅልለትም ይላል። ነሞኒ ባይ ሙጫ ግንቦት የጠቀቴን ጉደቱ ኢትዮጵያ ላይ እንደዛ አይደለም የተለመደው። አታውቅም እንደዚህ እኮ ነው። ወደ ኢየሱስ መተን ግን ግንቦት ላይ ሰርግ ነይሞ ገራ ከነዱፍኔ የሮ ከነማ ካይለ ግንቦት ላይ ኮንፈረንስ ነይሞ ኮንፈረንስ ግንቦት ላይ ልጅ መውለድ ይጆልን አሉ። ሃሌሉያ! ምክንያቱም እኛ ወደ ግንቦት ሳይሆን የተጠጋነው ወደ ኢየሱስ ነው። ሙቲካኔ ገራ ግንቦት ተታኔ ገራ ኢየሱስ ሲቲ ኢየሱስን የተጠጋ ይለመልማል። እነም ኢየሱስ ሲቲ መጣኔ ኢለሊሳ ድገሙና ነገሬ ይለመልማል። እንዲኮ ኢለሊሳ ሃሌሉያ! ስለ ሌዊ ልነግራችሁ አይደለም፣ አሁን ስለ እናንተ ነው የምናገረው። አማ ዋይ ሌዊ ሲቲ ማንጅሩ ዋይ ከሰለ ሲቲ ከይሁዳ ነገር በመጣው በናዝሬቱ ጌታ በኢየሱስ ተስባችሁ እዚህ ነገር ውስጥ ገብታችኋል። ቆሞ ይሁዳ ከዛ ካሉፍተኒ ጌታ ከተባለ ከሳ ባተኒ ሲል ነገራችንን ያለመልማል። ጌታ ኢየሱስ እንዲመከኛለን ለልምላሜ ተጠርቻለሁ በሉና ለራሳችሁ ክብር ለእግዚአብሔር። ኢየሱስ ክርስቶስ ጌታ። በሮሜ ምዕራፍ 8 ላይ ሮሜ በቁጥር 7 28 ጀምሮ ለቆስ እንደምሰደት ካስተን ይወላል እግዚአብሔር ቃል እንደዚህ ብሎ ይናገራል። ሰገሌ ዋቀው ከሰደዱበት ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ እልሚሳ ሞት ሄዱ ከስታ አሳከተው ማለት ጌታ ኢየሱስ በብዙ ሰዎች መካከል የመጀመሪያ በኩር ይሆን ዘንድ እኔ ወረጀረ ከዛ ሁሉ መከሳ አንገፈከን ይተው በኩር ማለት ማህፀን የከፈተ ማለት ሲጀልቀበ ደለት የመጀመሪያ ልጅ ማለት ሙጫ ጀልቀባ በብዙ ሰዎች መካከል ወንድሞች መካከል በኩር ይሆን ዘንድ እኔ ቦሎታ ሄዱ ግዱ ከሳ አንገፈከን እግዚአብሔር ወሰነ። ዋቀው ሙርቴስ እኛ አሁን የእግዚአብሔር ልጆች ነን። ነይ ጆለ ዋቀው ኢየሱስም የእግዚአብሔር ልጅ ነው። እኔ ስለ ዋቀው አምላክ ሆኖ ዝቅ ብሎ ነው የመጣው። ዋቀተ ገድቦ ጌታ ኢየሱስ በኩር ነው። ጎፍታ ኢየሱስ አቀፈ እኛ ደግሞ የእሱ ተከታዮች ነይ ሞተ ዱካቦ ስለዚህ ምን አለው የሮሜ ጻፊ ማጀዳ ሮቤ በረሰ በረሰ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ እልሚሳ ቦሎታ ሄዱ ግዱት አንገፈከተው አስቀድሞ
የመረጣቸውና ያወቃቸው የልጁን መልክ እንዲመስሉ እግዚአብሔር ወሰናል። ጀልቀበ ወረ ዋሜ ኢሳን ዋሜ ፍለቴሞ ኢልመሳ ከፈካተኒ ሙቴስ የመረጣቸውን አከበራቸው። ወረ ዋሜ ከነሞ እንከበጀ ያከበራቸውን አጸደቃቸው። ወረ ከበጀ ከነሞ እንቁልቁሌስ በክርስቶስ ተመርጫለሁ የሚል አንድ ሰው አሜን ይበል። ነምን ክርስቶስን ፍለ በጀ አሜን አጆ እዚህ ተመርጫለሁ በል። ለሜራ ክብር ለእግዚአብሔር ይሁን። በቃ ሰፈራችን መጥቶ መረጠ። ናኖ ከኛ ፍለ ፍለቴ እድር አልተመረጥንም። ለእድር ሰብሳቢነት አልተመረጥንም። ወንድ ቀባ ድሪ አሚት ከዋባ እኔ በእኛ ሰፈር ላይ ድሮ በዓለም ሆኜ የተሰጣ ልብስ እያነሳው ስለምሰርቅና ስለምወስድ ሌባ ስለነበርኩኝ እኔ ወፈተና ማከና ሙለ ነመራፉ ከነን የኛ ሰፈር ሰዎች እኔ ሳልፍ እየተጠራሩ ዝናብ መጥቷል ልብስ አስገቢ ይባባሉ ነበር። ናናቺ እንደርቡ ቦካን ፌራ ወፈተከ ገልጭ ጆኒ ጀ ተረን በጠራራ ፀሐይ ዝናብ መጥቷል ይባባላሉ። አሽሙር ምን ማለታቸው ነው? ልብሱን የሚያነሳው ያ አዱቶ ባጅሩ ቦካ ሮባ ጀረጀ ልብሱን የሚያነሳው መጥቷል። እኔ ፈተካ ከዛ የሌብነት መንደር መረጠኝ። ዋንቀዮ መንደር ሰነከሳ ከጫተራ መንደር መረጠኝ። ጆሰና በከጫቲቲ ነዋ ከአረቄ ተራ መንደር መረጠኝ። ማና አረቄቲ ነዋ ከታላላቆች ተርታ አስቀመጠኝ። ወረጉ ጉደ ቡከነቴስ ተመርጫለሁ። ፍላሜራ ለመልማለሁ። በልጆቼ ላይ ድርቀት አይሆንም። ጆለኩረት ቦገን ሲንታ በእኔ ቤት ላይ ድርቀት አይሆንም። ማናኩረት ቦገን ሲንታ በአገልግሎቴ ላይ ድርቀት አይሆንም። ኃይለ ኩረት ቦገን ሲንታ እበዛለሁ፣ እሰፋለሁ። ለምባለላ መካንነት በኔ ላይ የለም። አሴኑ ማናረትንታው ባንቺም እንደዚህ ነው። ስለተሰከሱ ባንተም እንደዚህ ነው። ስለተሲሱማ ባላችሁበትና በነበራችሁበት የህይወት ሁኔታችሁ ላይ ጌታ ኢየሱስ መጥቶ መረጣችሁ። አለጅተኒፊ አልወጅተንቲ ዋቀየ ጎፍታ የተመረጠ ለጌታችሁን ያንሳስ ለጌታ ለሜ ጎፍታ ፈርከሳ ካሱ ሃሌሉያ አጨብጭቡ ለዚህ ጌታ። መመረጥ ይገባል ነበር ከህይወታችን አንፃር። ጀለኛ ከኛ ከስ አከላ ከጀለኛ ከኛ በዘራችን መመረጥ ይገባል ነበር። ፊልሙ እንደነኝ ቱሬ በድርጊታችን መመረጥ ይገባል ነበር። አለ ወጂ ከኛቲ ፊልሙ ነው። እንደዚሁ ግን ምን አለ ዋቀየ ገረቆ መረጥ ነው ፍላል ከታላላቆች ጋር አስቀምጠ ወረጉ ደብ ግንቴስ በኢትዮጵያ ታሪክ የትም አይደርሱም ተብለን ነበር። አከሴና ኢትዮጵያ ከስ ጅሩቲ አይዩ ጋር ነው ጀተ ብለን ጫጫሉ ነኝ ትምጀለኝ ወጭ ነው እንጂ መጤ ሃይማኖት ይዘው ነበር። አማንቲ ሬፉ ነው ፈጀቻ ቱሬ መረጠን ጌታ ዋም ዋቀየ ሙሉ ፍላል ከታላላቆች ጋር አስቀምጠ ደጉ ጉዳሉ ተይስ ክብር ለስሙ ይሁን። እንዲሳባ አለበለበ ዱበበለስ የመረጣቸውን አከበራቸው። ወረዋሚን ያከበራቸውን አጸደቃቸው። ወረፊ ተከረም ከበጅ ያኔ ሌዊ ነው የተመረጠው። ዛሬ ግን አንተ ተመጣ። ይረታናው ፊላሜ አማሞሲቱ ፊላሜ ልታገለግለው ተመርጠሃል። አከያይቱ ፊላሜ ልትኖርለት ተመርጠሃል። ሳብጅራቱ ፊላሜ ልትሰብክለት ተመርጠሃል። ሰለለሙና ልትሰብርለት ተመርጠሃል። ተፋፈቂና ዲያቆን ልትሆንለት ተመርጠሃል። ወንጌል ሰባኪ ልትሆን ተመርጠሃል። ዘማሪ ልትሆን ተመርጠሃል። አርፈቹና ፊላሜ ነብይ ልትሆን ተመርጠሃል። ራጂተውና ፊላሜ አንድ ሰው ተመርጫለሁ ይበልስ። አንድ ፊላሜ ራጂው ነው። ሃሌሉያ አሜን። ከሁሉ በሚበልጥ ልጅ ልትሆን ተመርጠሃል። አንዱ ከንጫሉ ተውጣ ፊላሜ በዚህ ዘመን እናገራለሁ። በረከለስኒትኒ ማ ከመጋቢነት ለሉ ከነብይነት ራጁማ ከዘማሪነት ፈፈታረ ከማንኛውም ጸጋ ከኛ ከሚጫል ልጅነት ይበልጣል። ልጅነት ይበልጣል። ጩማ ይጫል አቶም ተባለ አቶስ ጀደማ ወይዘሮም ተባለ ወይዘሮስ ጀደማ ብቻ ምንም ተባለ። አሁን በለምታ በክርስቶስ ኢየሱስ ግን ልጅ ከሆንክ ከራ ክርስቶስ ኢየሱስ ሙጫውታል ተጽዕኖ ፈጣሪ ነው። ይባውታ ለምልመሃል። ይለታ ጉዳዩ ያለው ማዕረጉ ላይ አይደለም። ነብይ ፓስተር መባሉ ላይ አይደለም። ኤላ አንጎስ ፓስተር ጀሉ ቆፈረ ቤት የሚሳ እዚህ ጋር ቆመን ከምናገለግለው ፓስተሮች በላይ እዛ ጋር ቤት የሚቀርበው ሊበልጠን ይችላል። አሲ እዚህ ፓስተር ይወዳል ታይሉ ጫሉ አቺ ምንም ሁሉ ጫሉ የማይታዩ የሰውነት ክፍሎቼ ለኔ መኖር ወሳኝ እንደሆኑ ሁሉ ቃምኒ ኮ አና ጀለኛ ኮ ከዚህ ሮክ በርባጭ ሰታን አሁን ለኔ መኖር ወሳኙ ጥፍሬ ነው እንዴ? ጅራቹ ኮቲ ቢ ከሰ ኮቲ ከጥፍሬና ውስጥ ካለው ከልብ የቱ ይበልጣል? ለጴቆ ሆኔ ከሰ ኮ ጅሩ ለኔ መኖር በጣም ትልቅ ዋጋ የሚሰጡት ከፀጉሬ ከጥፍሬ በላይ ውስጥ ያሉት ሰውነቶች ጅራቹ ኮቲ ከነገር ጋራን ከሰ ኮ ከንጅራን ግን ልቤ ትታያለች። ለጴቆ ሙለት ወጣ ልጨፍር ልፎክር ብላለች። አለት ይወጣ አንዳንድ ጊዜ ቸርች ላይ እንደዚህ ነው። ወንዳ ከሰጠቀስ ከምንታየው በላይ ወረሙ ለዱጫ የማይታዩ ሰዎች ቤተክርስቲያንን ትልቅ ደረጃ ላይ ያደርሷታል። ነሞኒ ሙላኔ ወልዳ ክርስቲያናት እዱ ጉዳንገው ለዚህ ነው እናንተ የምታስቡት እኔና ሽቤስ ብዙ ስለለፋን ስላገለገልን መንግስተ ሰማያት ጌታ ጎን እንደምንቀመጥ ልታስቡ ትችላላችሁ። ሲነማ አናፊሳ አካ ታይ ዶሮ ኢራዋታ ይለ ምርቀዋ አነከተኙ ስንት ሐሳባችሁ ጥሩ ነው። ያን ከሰንጋሪ ግን ደግሞ በጌታ ጎን በመቀመጥ እኛን የሚበልጡ ስውር ሰዎች ሊኖሩ ይችላሉ። ጎታ ጭናታ አውዳንሞ ወሪ ሙላን ደግሞ ዶክሳት ጉዳዩ ስሉ ላይ አይደለም ያለው። ምንጭ መቃብረም ጉዳዩ በሙሉ ልብና ሐሳብ እግዚአብሔርን ማገልገል ላይ ነው። ገራ ጎቱ ፊለጴ ጎቱ ዋቀት ያጅሉ ብረ ስለዚህ የመረጣቸውን አክብሯቸዋል። ከናፊ ወረ ፊለጤ ናከብራቸዋል። ከብር ያለው ወሉት
ከበጀራ ከብር ያለው ሃሌሉያ። ወደ ጌታ መጥቼ የከሰርኩት ነገር የለም። ከረጎፍታ ድፌ ዋናቲ ከሰልፈደን ሞቴን በህይወት ቀይሮ አኖረኝ እኮ ጅረኝት ጅሬ ነጅራኝ አንድ ልብስ የሌለኝን 30 ልብስ እንዲኖረኝ አደረገኝ። ፈተኩ ለማንከም ነው ፈተ ሶዶም ከቡነታ ረንዳም ያድረው ሰውዬ 50 ሺህ ብር ከፍዬ እንድኖር አደረገኝ። አናናማ በልበላ ድረቡሉ ኩመሻንታ መከፋ ጫማ የሌለኝን ሰውዬ 30 40 ጫማ እንዲኖረኝ አደረገኝ። ነመ ጫማ ከመ ጫማ ሶዶም አፍርታ መከፋ ሃሌሉያ። በመገለጡ ሞላኝ። ሙለቹ ሳቲን ነጉት ቃሉ መንፈስ ሞላኝ። ሰገል አፉራ ነጉት ትንቢቱ መንፈስ ሞላኝ። አፉራ ነጉቴራ ወንጌል ለፍጥረት እንዳደርስ ባሪያው አደረገኝ። ወንጌል አሎታ ከቀብሲሱ ገርቦ ሰጫና ወደ እኔ ምክንያት ወደ ኢየሱስ የመጡ ሁሉ ለምልመዋል። ሰበኮት ገረ ኢየሱስ ከደፈን ሁሉ ለተደስተዋል። ምድሪቱ ባሸተኝ ብየለፋ ጎተኒ ዛሬም ይሄ ልምላሜ በዚህ ችብረት ይቀጥላል። ለዲሱን ኩን ወልዳ ከነ ከሰት ዲቦ የመጨረሻ እጃችሁን አንሱና ልምላሜ ታውጆልኛል ብሎ ልምላሜ ታውጆልኛል። ለቱና መብዛት ተወስኖልኛል ብሎ መብዛት ተወስኖልኛል። ባይቱና ሙርታይራ እግዚአብሔር ይባርካችሁ። እንጸልያለን። ከረና ዛሬ ገና ወደዚህ ስፍራ የመጣችሁ ከዚህ ጌታ ጋር ለመገናኘት ራሳችሁን የምትሰጡ ሰዎች እኛ ያገኘን ሰላም እንዲያገኛችሁ ጎፍታ ከና አርገተኒ ነጋን ተርገነካ አርገታኒ አርጋችሁ ወር በርባተ እንጂ ካለ ለእናንተ ጸልያለሁ። ከሌለ ጌታን በአንድ መዝሙር አመልክና ከዛ ለሰዎች ይጸልያል። ወደዚህ ልታመጡልኝ ትችላላችሁ። ማስተናገዳችሁ ተደግፈው ታሪክ ይቀይራል። ሌሎች የታመማችሁ ሰዎች ካላችሁ ለእናንተ መጸለያለሁ። ልምላሜ ነው። ለሌላ ጊዜ የወይራ ዘይት እዚህ ቤተክርስቲያን ሊዘጋጅ ዲያቆናት፣ እግዚአብሔር አምላክ ስሙ የተባረከ ይሁን። ይኸውላችሁ ይሄ ቃል የመጣው ለኛ አባት ነው። በተለያየ አይነት ኬዝ ውስጥ ላላችሁ ሰዎች ጸልያለሁ። የማህፀን ኬዝ ሊሆን ይችላል፣ የአጥንት ኬዝ ሊሆን ይችላል፣ የአይምሮ ኬዝ ሊሆን ይችላል። ማንኛውንም ችግር አሁን እዚህ ጋር አምጡት። እኛ የምናውቀው የገባን እውነት የፖለቲካ ሰባኪዎች አይደለም። በህይወታችን ላይ የሆነውን ነው የምናውቀው። እግዚአብሔር አምላክ ልምላሜ በህይወታችን አውጇል ስንል ለምልመን እኛ አባት ይለመልማሉ፣ ቆመው ይሄዳሉ። ይህ የሽንት መቀበያ ታሪክ ዛሬ ታሪክ ሆኖ ይቀራል። ያው እግዚአብሔር በመካከላችን እንዳለ ታዩ ዘንድ እግዚአብሔር በደረቀ ሰውነት ላይ ልምላሜ ያደርጋል። በሕዝቅኤል ምዕራፍ 37 ላይ እግዚአብሔር ለነቢዩ እንደዚህ ያለው ወደ መቃብር ስፍራ ሂድ አለ። ወደ መቃብር ስፍራ በራእይ ያሳየው የደረቁ
ይኖራሉ አለ። ትንቢት ተናገራለ። ተናገረ። የደረቁ አጥንቶች ወዲያው ተገጣጠሙ፣ ታላቅ ሰራዊት ሆኑ። ዛሬ ታቸው ይውላችሁ ባለፈው ሳምንት ተጸልዮላቸው መውጣት ቻሏል። ለምን ከዚህ ሰዓት በኋላ በቁም በእግራቸው መሄድ ይጀምራል። ይሄ የሽንት መቀበያ ቱቦ ታሪክ ሆኖ ይቀራል። በጌታ በኢየሱስም ለመጣው አማኑኤል ይሄን ታምራት እግዚአብሔር ያደርጋል። በናዝሬቱ ጌታ በኢየሱስ ስም እጆች በላያቸው ላይ ጭናሉ። በማርቆስ ምዕራፍ 16 ላይ ያመኑትን ይሄ ምልክት ይከተላቸዋል። እጃቸውን በበሽተኞች ላይ ይጭናሉ፣ እነሱም ይፈወሳሉ ተብሎ ተጽፏል። በኢየሱስም ነፃ ይወጡ። አሁን የተፈቱ ይሆኑ። አሁን እስራት ይፈታ። የደረቀ አጥንት ይለምልም። የደረቀ አጥንት ይለምልም። የደረቀ ቱቦ ይስራ። የደረቀ ቱቦ ይለምልም። ጅማት ይለምልም። የደረቀ ደም ስር ይለምልም። የደረቀ እጅ ይለምልም። የደረቀ የሰውነት ክፍል መለምለም ይጀምር። የሞተ የሰውነት ክፍል ይነሳ። ከዛሬ ጀምሮ እርግማን ከላያቸው ላይ ይሰበር። የበሽታ ኃይል ይነሳ። ከእድሜ ጫና የተነሳ የመጣ ይነሳ። ከኑሮ ችግር የተነሳ የመጣ ይነሳ። ከመናፍስት ዓለም የመጣ ይነሳ። እስቲ አሜን በሉ። እኔ ለምጮህ ሳይደክመኝ እናንተ እንዳይደክማችሁ አሜን በሉ። ይህ መርከብ ይሰበር። ይህ መርከብ ይሰበር። ቆመው ይሂዱ። ከዛሬ ቀን ጀምሮ ዓለምላሚውን መንፈስ አሳልፈ ሰጠነ። ዓለምላሚውን ጌታ በላያቸው ላይ ጠራ። ደዌና ሕማም ይንከባለል። ይህ ሽንት የመቀበያ ቱቦ በጌታ በኢየሱስ ስም ታሪክ ሆኖ ይቅር። ከብልታቸው መሽናት እንዲጀምሩ በኢየሱስ ስም ጸለይኩ። በጌታ በኢየሱስ ስም ጸለይኩ። ይህ ተአምር በሚቀጥለው ሳምንት አስደናቂ ምስክርነት ይዞ ስለሚመጣ በኢየሱስ ስም አመሰግናለሁ። በኢየሱስ ስም አመሰግናለሁ። በኢየሱስ ስም አመሰግናለሁ። ሆድቃ ውስጥ ያለ ደዌ ተንከባለልና ውጣ። አሳለው ውጣ። ውጣ ከደማቸው ውስጥ ውጣ፣ ከብልታቸው ላይ ውጣ፣ ከሽንት መሽኛ ቱቦ ላይ ውጣ፣ በኢየሱስም ውጣ፣ በኢየሱስም ውጣ፣ ከጉልበታቸው ላይ። ይህ የደረቀ እግር መስራት ይጀምራል። ከዛሬ ቀን ጀምሮ የሕዝቅኤል 37ን ቃል ጠራው። የደረቀ አጥንት መለምለም ይጀምራል። ቆመው ይሄዱ፣ ቆመው ይሄዱ፣ ቆመው ይሄዱ። በኢየሱስም ቆመው ይሄዱ። ቆሜ እሄዳለሁ በል እስቲ አባዬ። ሃሌሉያ! ታሪክ ይሰራል ኢየሱስ። አሜን። በብልቴ እሸናለሁ፣ ቆሜ እሄዳለሁ። እግዚአብሔር ያለመልመኛል። ወደ ኢየሱስ ተጠግቻለሁ። እድሜ ይጨምርልኛል፣ ጤና ይሰጠኛል። በኢየሱስም ተነሳና ተመላለስ። በሐዋርያት ሥራ ምዕራፍ 3 ላይ ቁርጭምጭሚቱ የደረቀውን ሰው ተነስና ተመላለስ እንዳሉት እጸልያለሁ በጌታ በኢየሱስም። ይሄ ሳምንት ለእኛ አባት ተመላልሶ የመንቀሳቀስ ሳምንት ይሁን፣ የመራመድ ሳምንት ይሁን፣ የመቆም ሳምንት ይሁን። በኢየሱስም ይሁን። ሃሌሉያ! ሌላ እንድጸልይለት የሚፈልግ የሥራ በር የተዘጋ ይችላል። ይህ አገልግሎት ነው። እንደገና ደግሞ በሕይወቴ ውስጥ ድርቀት አለ የምትሉ ሰዎች እግዚአብሔር ቃል ልኳልና ይሄ ሳምንት ለእናንተ ልምላሜ ነው። አሜን። መንፈስ ቅዱስ የራቃችሁ ለሚመስላችሁ ውስጣችሁ መጸለይ ላቃቱ መጾም ላቃታችሁ ሰዎች ጸልያለሁ። እጃችሁን አንሱ። ቁም ባላችሁ አሁን ኃይል ያገኛችኋል። እጃችሁን አንሱ። ከዚህ ቀን በኋላ በሕይወታችሁ ምን ይሆናል? ምን ይሆናል? አውጇ ምን ይሆናል? ሆሊ ስፒሪት ልምላሜ በእናንተ ላይ ያደርጋል። መጸለይ ትችላላችሁ፣ መስበክ ትችላላችሁ፣ መዘመር ትችላላችሁ። ሳትለመኑ ወደ ጌታ ቤት መምጣት ትችላላችሁ። እጃችሁን አንሱ። ሃሌሉያ! ሁሉ ሰው ይጸልያል። ሃሌሉያ! አየው ባይኔ ስራዬን ሲሰራ በዘመኔ ከለላይ ረዳት ሆንከኝ፣ እኔ ታመንኩብህ። እግዚአብሔር ተመስገን። አየው ባይኔ እጅ ነሳ። አየው ባይኔ ስራዬን ስሰራ ከለላይ ረዳት ሆንከኝ፣ እኔ ታመንኩብህ። እግዚአብሔር ተመስገን። አየው ባይኔ ስራዬን
እግዚአብሔር ተመስገን። ሃሌሉያ! ኢየሱስ ጌታ። ጌታን ታዩታላችሁ። ከዚህ ቀን ጀምሮ ጌታን ታዩታላችሁ። በልምላሜ ጌታን ታዩታላችሁ። በጉብኝት ጌታን ታዩታላችሁ። አሁን በጌታ በኢየሱስም የልምላሜ መንፈስ ኃይል ላያችሁ ላይ ይውረድ። የሚያለመልም ቅባት ላያችሁ ላይ ይምጣ። ፓስተር ሽሜ ጉባኤው መካን እያለፍክ እጅ እየጫንክ ነካ ነካ አድርጋቸው ዝም ብለህ እግዚአብሔር ኃይል ያሳልፋል። ሆራ ባባባባ እጆች እነሱ አስገራሚ የልምላሜ መንፈስ በላያችሁ ላይ ይመጣል። የትንቢት መንፈስ በላያችሁ ላይ ይመጣል። የምስክርነት ኃይል በላያችሁ ላይ ይመጣል። የቀና ኃይል በላያችሁ ላይ ይመጣል። እጸልያለሁ ለመጸለይ የሚችሉበትን የልምላሜ መንፈስ ይካፈሉ፣ ኃይል ይካፈሉ። የደረቀ አጥንት ታላቅ ሰራዊት ሆኖ እንደተነሳ የብርቱ ሰራዊት ሆኖ እንደተነሳ ብርታት የሚሰጥ የመንፈስ ቅዱስ ኃይል ያገኛቸው። ከዚህ ቀን ጀምሮ ልምላሜ ይሆን። በጌታ በኢየሱስም ድርቀት ይነሳ። ታሪኬን የለዋወጠው ጣቱ ነው ነገሬ የቀያየረው ክንዱ ነው ክንዱ ነው ነገሬ የለዋወጠው ጣቱ ነው ታሪኬን የለዋወጠው አይቻለው ባንተ ውሃ ሲሞላ ጌታ ስታይቀር አዎ ያየ ሰው አይቻለው ባንተ ሸለቆ ውሃ ሲሞላ ጌታ ስታይቀር አይቻለው ባንተ ሸለቆ ውሃ ሲሞላ ክንዱ ነው መልሴ ክንዱ ነገሬ ለዋወጦ ጣቱ ነገሬ የቀያየረው ክንዱ ነው መልሴ ክንዱ ታሪኬን የለዋወጠው ጣቱ የቀያየረው ያየ ሰው ብቻ የጌታ ልጅ አይቻለው ባንተ ሸለቆ ውሃ ሲሞላ ጌታ ስታየኝ ከሌላ ያየ ሰው አይቻለው ባንተ ሸለቆ ውሃ ሲሞላ ጌታ ስታየኝ ከሌላ ክብር ለእግዚአብሔር አምላክ ይሁን። ኃይል ተካፈሉ፣ ኃይል ተካፈሉ፣ ኃይል ተካፈሉ፣ ኃይል ተካፈሉ። ትምክህቴ ኩራቴ የማምለክ ጫለቴ እጆች እነሱ ሲ አንተ አይደለህም ወይ ሁለተኛ ረዳቴ? አንድ ሰው አለ ወይ በዚህ ጉባኤ? ትምክህቴ ኩራቴ የማምለክ ጫለቴ አንተ አይደለህም ወይ ሁለተኛ ረዳቴ? ትምክህቴ በሉት ትምክህቴ ኩራቴ
ደስታዬ ነብብ ባንተ ደስ ስላለ እመካብሃለሁ እስከ ዘላለም ትምክህቴ ኩራቴ ሸማምለጫለቴ አንተ አይደለህም ወይ እውነተኛ? ሃሌሉያ! ይህችን አዳም እየረዳ እየደገፈ የሚመራ ጌታ ስም ይባላል። አንተን እየረዳ የሚመራ ጌታ ስም ይባላል። እረዳሻለሁ ይላል ጌታ። እረዳሻለሁ ይላል ጌታ። እረዳሃለሁ ይላል ጌታ። በጥቅሜ ደግፌ ይዝሃለሁ ይላል ጌታ። እረዳሻለሁ ይላል ጌታ። እረዳሃለሁ ይላል ጌታ። እረዳሻለሁ ይላል ጌታ። እረዳሃለሁ ይላል ጌታ። እረዳሃለሁ በጽድቄ ቀኝ ደግፌ ይዝሃለሁ። ታሰማና እንደዚህ ይላል እግዚአብሔር። እረዳሃለሁ እረዳሃለሁ በጽድቄ ቀኝ ደግፌ ይዝሃለሁ። ባሪያዬ ነህ፣ አልጥልህም፣ አልረሳህም፣ አልተውህም። ልምላሜን በሕይወት አደርጋለሁ። ልምላሜን በአገልግሎት አደርጋለሁ። ከተማውን አሳልፌ ሰጥቻለሁ። እረዳሃለሁ በለው ነው። እግዚአብሔር ይረዳል። እግዚአብሔር ያግዛል። የሚረዳ ጌታ በዚህ ያለ ሚል አሜን ይበል። በዘመናት ውስጥ አባቶቻችንን የረዳ፣ በዘመናት ውስጥ ወገኖቻችንን የረዳ፣ አባቶቻችንን ረድቶ ወደ ከነዓን ያደረሰ፣ የተስፋቸውን ቃል እንዲጠብቁ ከአንበሳ አፍ እንዲድኑ ያደረገ ጌታ ይረዳሻል፣ ያግዝሻል። ቺን አጥቢያ እግዚአብሔር ከፍ ሲያረጋት በመንፈሴ አያለሁ። ሲያለመልማት አያለሁ። ሲያበዛት አያለሁ። ብዙ ባለሀብቶች ለዚች ቤተ ክርስቲያን ሲነሱላት አያለሁ። ብዙ መዘምራን ሲደረደሩ፣ ብዙ ሰባኪዎች ሲወጡላት፣ ብዙ ሚሽነሪዎች ሲነሱላት። ምክንያቱም ልምላሜ ከሚሰጠው ጌታ ተጠግታለች። ብዙ ማህፀኖች ሲከፈቱ አያለሁ። በዚህ ቤት በጣም ከአማኙ በላይ ሕፃናቶች ሲበዙ አያለሁ። ብዙ ወጣቶች ሲጋቡ አያለሁ። ምክንያቱም ወደ ልምላሜ ሰጪው ጌታ ተጠግተናልና። ኢየሱስ ያድናል። ተጨንቃ ለነበረች ነፍስ ከእንግዲህ በኋላ ጨለማ አይሆንም። ከእንግዲህ በኋላ ጨለማ አይሆንም። ማካራፋ ሳላራሳ ታያ ተጨንቃ ለነበረች ነፍስ ጨለማ አይሆንም ይለኛል ጌታ። በጌታ በኢየሱስም ጭንቀት ከሕዝቤ ላይ ተነሳ። ጭንቀት ከሕዝቤ ላይ ተነሳ። ፍርሃት ከሕዝቤ ላይ ተነሳ። ተዘልለ ትቀመጣለህ። ጥቂት ጸልዩ። ይቀባቸው ሰዎች አሉ። ምቀባቸው ሰዎች አሉ። ቀብቼ ማስነሳቸው ሰዎች አሉ። ጸልይ አለኝ ጌታ። ጸልዩ ስንኝ አፋችሁን ከፍታችሁ ጸልዩ። እግዚአብሔር ሆይ አትለፈኝ፣ ቀባኝ፣ ንካኝ በሉ። የልምላሜ መንፈስ ላችሁ ላይ መጥቷል። የደረቀ ነገራችሁን ሊለመልም ጌታ ከእናንተ ጋር ነው። ኦራ ባባ ባባ እኔስ ጌራ ባባ ባባ አሜን 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 ኢየሱስ ሃሌሉያ ስደክ የሚያበረታ
ሊቀ ካህኔ ኢየሱሴ ሊቀ ካህኔ ኢየሱሴ ጠበቃዬ ኢየሱሴ አለልኝ በሰማይ ለነፍሴ ያለመልመኝ ሊቀ ካህኔ ኢየሱሴ ጠበቃዬ ኢየሱሴ አለልኝ በሰማይ ለነፍሴ አው አባቴ በአንተ ወግ ስላየሁ ወዳጅ በአንተ ወግ ስላየሁ ተስፋዬ ነብል በአንተ ደስ ስላለ እመካብሃለሁ እስከ ዘላለም። እጆቼ የተነሱትን እጸልያለሁ በዚህ ሰዓት በጌታ በኢየሱስ ስም ቀብቼ አስነሳለሁ ያልካቸውን ቀባ፣ ንካቸው፣ ኃይል አካፍላቸው። መንፈስ ይካፈሉ፣ መንፈስ ተካፈሉ። አንሱቻችሁ መንፈስ ተካፈሉ፣ መንፈስ ተካፈሉ። አፋችሁን ክፈት፣ ካፈሉ። ወደዚህ ቤት መኪና ሶሮ ነዳጅ ሲሞላ ያለው እዚህ ግቢ ነዳጅ ማደያ የለም፣ ግን ነዳጅ ሲሞላ ያለው የጌታ መንፈስ እንደዚህ ያለ ህዝቤን እሞላለሁ አለ። ህዝቤን በኃይል አስታጥቃለሁ አለ። ህዝቤን በጸጋ እሞላለሁ አለ። ህዝቤን ወደ ልምላሜ አስጠጋለሁ አለ። የደረቀ ነገራቸውን ለምለም አደርጋለሁ አለ። የሰፈሩ የመዳን ምክንያት ሆናለሁ አለ። የጌታ መንፈስ በዚህ ያለ የጌታ መንፈስ በዚህ ያለ የጌታ መንፈስ በዚህ ያለ ኩራት ኩራት አለኝ ትኮራስ ምን አለ መካለሁ እኔ ትመካ ምን አለ አንበሳው ኢየሱስ እኔ ሆኖ የለ ወዳጄ ኢየሱስ ቤቴን ሞልቶት የለ አንበሳው ኢየሱስ የኔ ሆኖ የለ ወዳጄ ኢየሱስ ቤቴን እንዳንተ ያለ ከቶ የለምና ስመድምደባ በሰማይ በምድር አልተገኘምና ይብዛል ዛሬ ምስጋና ይብዛል ዛሬ ምስጋና ይብዛል ዛሬ ምስጋና እኔ ሕያው እግዚአብሔር ይውላል። እግዚአብሔር አይኔን ከፈተ። መኪና ወደዚህ ዞሮ ቂጡን ወደዚህ አዙሮ እቃ ነው አይደል ማውረድ ያለበት። ነዳጅ ሲሞላ ግን በምን ቋንቋ እዚህ ጋር ነዳጅ ይሞላል? አጅባለ እዚህ ነዳጅ ማለ ያላችሁ የለም። ትርጉሙ ምንድነው? መንፈስ ያለበት ልጆቼን ኃይል አስታጥቃለሁ፣ ልጆቼን ነዳጅ እሞላለሁ። እስከ ጽዮን ኢየሩሳሌም የሚያደርስ ኃይል በላያችሁ ላይ ያልፋል። እስከ መንግሥተ ሰማያት የሚያደርስ ኃይል አሁን ያገኛችኋል። እየሰመራችሁ ያገኛችኋል። እንዳንተ ያለ ከቶ የለምና በሰማይ በምድር አልተገኘምና አብዙነት